ጤና ይስጥልኝ። ከኢትዮ ዴሊ ወቅታዊ መረጃም ሁሴን መሐመድ ቆራኔ የጎዴ ወረዳ ምክትል ዋና አስተዳዳሪ ነው። በቅርቡ አንድ የአልሸባብ ወይንም አልቁሻሽ ተዋጊ ቡድን ወደ ኢትዮጵያ ካስገቡት ሰዎች መካከል አሊ መሐመድ ሐሰን ወይንም አሊ አሳድ ለተባሉት አሸባሪ የመታወቂያ ካርዳቸው ላይ ፈርሟል። ራጆ ሚዲያ ያነጋገራቸው ለምክትል ዋና አስተዳዳሪው የሚቀርብ ሰው እጅግ ገራሚ ምስጢር አጋርቶናል። ምክትል ዋና አስተዳዳሪው እንደሚሉት ይህንን መታወቂያ ያዘዘው ሰው በአካል አግኝቶት አያውቁም። ነገር ግን አሸባሪውን ጨምሮ ለ20 ሰዎች መታወቂያ እንዳወጡላቸው አምኗል። እንደ እሳቸው ገለጻ ይህንን ያደረጉት ጉቦ ተቀብሎ ሳይሆን በቀጥታ ከሶማሌ ክልል ቤተ መንግስት ትዕዛዝ ተሰጥቶኝ ነው ይላሉ። ትዕዛዙን ማን ሰጣቸው? እንደ እሳቸው አባባል ከሶማሌ ክልል ቤተ መንግስት በስልክ ኦመር ፋሩቅና መሐመድ ዩሱፍ ሮበሌ ሁለቱም ፕሬዝዳንቱ ቢሮ ምክትል ኃላፊዎች ትዕዛዝ እንደሰጧቸው ተናግሯል። የመታወቂያውን ፎቶ ደግሞ በእጃቸው እየሰጧቸው የጅጅጋ ዩኒቨርሲቲ ፕሬዝዳንት ዶክተር በሽር አብዱላሂ ናቸው። ከ20ዎቹ መታወቂያዎች አንዱ የዶክተር በሽር አብዱላሂ ወንድም መሆናቸውን አረጋግጧል። እንደሚታወቀው ዶክተር በሽር አብዱላሂ የሙስጠፌ ዘመድ ብቻ በመሆናቸው በሙስና የዩኒቨርሲቲው ፕሬዝዳንት የሆኑና በሙስናቸው ሁሉንም ያስናቁ መሆናቸው የአደባባይ ሚስጥር ነው። እዚህ ላይ አንድ ግልጽ የወጣ ጉዳይ የአልሸባብ ወይንም የአልቁሻሽ መታወቂያ እንዲያገኙ ያደረጉት የሶማሌ ክልል ፕሬዝዳንት ቢሮ ምክትል ኃላፊዎች መሆናቸውን ለማረጋገጥ ይቻላል። በዚህ ጉዳይ ላይ የሙስጠፌ እጅ ይኖርበት ይሆን? እውነትና ንጋት እያደር ይጠራል እንዲሉ የአልሸባብ ወይንም የአልቁሻሽ ጉዳይ ጓዙን ጠቅልሎ የሶማሌ ክልል ቤተ መንግስት ገብቷል። አሁን ጥያቄው የአልሸባብ ወይንም አልቁሻሽ ሰንሰለቱ ምን ያህል ስር ሰዷል የሚለው ነው። ማንስ አለበት? ይህ በጊዜ ካልጠራ ነገ ላይ አዲስ አበባ ላለመግባታቸውና ፍንዳታ ላለማድረሳቸው ምን ዋስትና ይኖራል? ሰብአዊ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ29 ሚሊዮን በላይ መድረሱ ተገለጸ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በኢትዮጵያ እንደ አውሮፓውያን አቆጣጠር በ2022 ዓ.ም ብቻ ከ29 ሚሊዮን በላይ የሚሆኑ ዜጎች ሰብአዊ እርዳታ እንደሚያስፈልጋቸው አስታወቀ። የማስተባበሪያ ጽህፈት ቤት ሐምሌ 19 2014 ዓ.ም ባወጣው ሪፖርት እንደ አውሮፓውያን አቆጣጠር በ2022 በቀጠለው ግጭት በአየር ንብረት መለወጥና ድርቅ በኢትዮጵያ አጠቃላይ ያለው የሰብአዊ እርዳታ ፍላጎት በመጨመሩም የአቅርቦት ችግር ከጊዜ ወደ ጊዜ እየተባባሰ መምጣቱን አስታውቋል። ሪፖርቱ የሰብአዊ እርዳታ ፍላጎት እንደ አውሮፓውያን አቆጣጠር በ2020 ከነበረበት 8.4 ሚሊዮን በ2021 ወደ 23.5 ሚሊዮን ማደጉን እንዲሁም እንደ አውሮፓውያን አቆጣጠር በ2022 ደግሞ ወደ 29 ሚሊዮን ማሻቀቡን አመልክቷል። ከእርዳታ ጠባቂዎቹ መካከል ሩብ የሚሆኑት ሴቶችና ህጻናት ናቸው ብሏል። በትግራይ ክልል 91 በመቶ ወይንም 5.2 ሚሊዮን የሚሆኑ ዜጎች አስቸኳይ እርዳታ እንደሚያስፈልጋቸው ከነዚህ ውስጥ 2.1 ሚሊዮን የሚሆኑት የሀገር ውስጥ ተፈናቃዮች እንደሆኑ በሪፖርቱ ተገልጿል። በኢትዮጵያ ፌዴራል መንግስትና የትግራይ ክልልን በሚመራው ህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት መካከል ያለው የመተማመን እጦት ይደረጋል ተብሎ ለሚጠበቀው ድርድር ዋና እንቅፋት እንደሆነ የአውሮፓ ህብረት የአፍሪካ ቀንድ ልዩ ልዑክ አኔት ፌቨር ተናገሩ። ልዩ ልዑኳም ከኢትዮጵያ መልስ ከዲደብሊው ጋር ባደረጉት ቃለ ምልልስ በትግራይ ክልል የተቋረጡ አገልግሎቶችን ማስጀመር ለድርድሩ መንገድ እንደሚጠርግ እምነታቸውን ገልጿል። ወደ አዲስ አበባና ወደ መቀሌ አቅንቶም ከኢትዮጵያ መንግስትና ከትግራይ ክልል ባለስልጣናት ጋር የተነጋገሩት አኔት ፌቨር አንዱ ከሌላው ጋር በቅን ልቦና እየተደራደሩ ለመሆናቸው የበለጠ መተማመኛ እንደሚፈልጉ ሁለቱም ግልጽ አድርጓል።
ሁለቱ ወገኖች ዝግጅታቸውን ከማሳወቅ ባሻገር ወደ ድርድሩ እንዲመጡ የሚያስፈልገውን መተማመን ወይንም የአፍሪካ ህብረት ልዩ ልዑክ ፕሬዝዳንት ኦሉሴጉን ኦባሳንጆ ያጠናክራሉ ብዬ ተስፋ አደርጋለሁ ሲሉ ለዲደብሊው ተናግረዋል። ለድርድሩ መንግስት ተጨማሪ ቅድመ ሁኔታዎች እንደሌሉት አረጋግጧል ያሉት ልዩ መልእክተኛው ከመንግስት በኩል የተቋረጡ መሰረታዊ አገልግሎቶችን መልሶ ለማስጀመር ምልክት ከሰጠም ወይንም ካስጀመረ ህወሓት በጠረጴዛ ዙሪያ ለመደራደር ዝግጁ መሆኑን በመቀሌ ጉብኝታችን ተረድቻለሁ ሲሉ አስረድቷል።